ሪያል ማድሪድ በቻምፒየንስ ሊግ ሩብ ፍጻሜው በሜዳውም ከሜዳውም ውጪ በአርሰናል ተሸንፎ ከቻምፒየንስ ሊግ ተሰናብቷል። ካርሎ አንቸሎቲ በያዝነው የውድድር ዘመን መጨረሻ ክለቡን ሊለቅ እንደሆነ በርካታ የዜና አውታሮች በሰበር መልኩ እየዘገቡት ይገኛሉ። አንቸሎቲ በዓለም ላይ ካሉ ምርጥ አሰልጣኞች እንደ አንዱ ተደርገው ይቆጠራሉ። ታዲያ ይህን ታላቅ አሰልጣኝ ማን ይተካቸዋል? በሪያል ማድሪድ ቤት ካርሎ አንቸሎቲን ለመተካት ስድስቱ ምርጥ እጩዎች እነማን ናቸው? ይህ ሰው ከባለፈው ዓመት ጀምሮ ስሙ በዚህ ዝርዝር ውስጥ ያለው ብቸኛው አሰልጣኝ ሊሆን ይችላል። ዣቪ አሎንሶ በ2023-24 የውድድር ዘመን ከባየር ሊቨርኩሰን ጋር ባደረገው ተአምራዊ ነገር በኋላ የስፔናዊ በአውሮፓ ውስጥ በጣም ከሚፈለጉ አሰልጣኞች አንዱ ለመሆን ችሏል። በሊቨርፑል፣ ባየር ሙኒክ እና ሪያል ማድሪድ የተጫወተ ሲሆን ታዲያ ከእነዚህ ታላላቅ ክለቦች አንዱን ያሰለጥናል ተብሎ ሲጠበቅ ነበር። በባለፈው ክረምት ስሙ ሲነሳባቸው የነበሩት ሊቨርፑል እና ባየር ሙኒክ አዳዲስ አሰልጣኞችን ቀጥረው አሁን የየራሳቸውን የሊግ ዋንጫ ለማንሳት በመንገድ ላይ ናቸው። በዚህ ምክንያት ሪያል ማድሪድ አሎንሶን የማግኘት እድሉ ሰፊ ነው። በእርግጠኝነትም ለስራው ተስማሚ አሰልጣኝ እንደሆነ ምንም ጥርጥር የለውም። ነገር ግን ሪፖርቶች እንደሚናገሩት ሪያል ማድሪድ ሌሎች ጥቂት እጩዎችን እየተመለከተ ነው። ዚነዲን ዚዳን ዚዙ አሁንም ከስራ ውጪ በመሆኑና ግልጽ በሆነ መልኩ ለሪያል ማድሪድ ባለው ፍቅር ስሙ በእርግጠኝነት ከሪያል ማድሪድ ጋር በድጋሚ ይነሳል። ፈረንሳዊ አሰልጣኝ በአሰልጣኝነት አብሮ የሰራው ብቸኛው ክለብ ሪያል ማድሪድ ነው። በነበረው የአሰልጣኝነት ቆይታም ትላልቅ ስኬቶችን ማሳካት ችሏል። ኪሊያን ምባፔ ወደ ሪያል ማድሪድ እንዲቀላቀል ተጽዕኖ ካሳደሩበት ሰዎች አንዱ እንደሆነም ተናግሯል። ሎስ ብላንኮቹ ከዚህ በፊት ያሰለጠኗቸውን አሰልጣኞች መልሶ የመቅጠር ችግር የለባቸውም። ሪያል ማድሪድ በጣም ጥሩ ስብስብ አለው። ዚዳንም ጥሩ አሰልጣኝ ነው። አንድ ላይ ቢጣመሩ ትልልቅ ውጤቶችን ድጋሚ እንደሚያነሱ ግልጽ ነው። አሁን ግን ጥያቄው ዚዙ የሪያል ማድሪድን ቅጥር ይቀበላል ወይስ የፈረንሳይ ብሔራዊ ቡድንን ስራ ለማግኘት ዴሻምፕ እስኪለቅ እስከ ቀጣይ ዓመት ይጠብቃል ነው። ሌላኛው ካርሎ አንቸሎቲን ለመተካት ጠንካራው እጩ የርገን ክሎፕ ነው። እረፍት ያስፈልገኛል፣ ኃይሌን ጨርሻለሁ ብሎ ባለፈው ዓመት ሊቨርፑልን ለቆ ከወጣ በኋላ በዚያው ክረምት የአሰልጣኝነት ህይወቱ መጠናቀቁ የሚታወስ ነው። አሁን ላይ ለሬድ ቡል የግሎባል እግር ኳስ ጸሐፊ በመሆን አዲስ ሚና ላይ ይገኛል። ታዲያ ኮንትራቱ ላይ የጀርመን ብሔራዊ ቡድን አሰልጣኝ ኔግሌስማን ቦታውን የሚለቅ ከሆነ አሁን ካሉበት ስራ ለቀው ለጀርመን ብሔራዊ ቡድን ስራ ማመልከት ይችላል የሚል አንቀጽ አካቷል። ምንም ቢሆን በውል ውስጥ ያለው አንቀጽ ማድሪድን የማይመለከታቸው ቢሆንም ሪያል ማድሪድ ሲመጣ መልስ አለመስጠት በጣም ከባድ እንደሆነ ሁላችንም እናውቃለን። በሊቨርፑል ቤት ያልነበረውን በማድሪድ የሚፈልገውን የገንዘብ ድጋፍም ያገኛል። አሁን ያለው ቡድን የክሎፕን ያጨዋወት ዘይቤ በሚመጥኑ ተጫዋቾች ተሞልቷል። ወደፊት መሮጥ የሚወዱ አጥቂዎች፣ ደከመኝ የማያውቁ ታታሪ አማካዮች እንዲሁም ከኋላ ደግሞ በግዙፍና ጠንካራ ተከላካዮች የታጠረው መስመር በኮርቶዋ ኳስን የማዳን ብቃት መታገዙ ለክሎፕ አመቺ ያደርገዋል። ይህም ብቻ አይደለም። በሊቨርፑል ሳሉ እድል ከሰጡትና ከሚወዱት ተጫዋቻቸው አሌክሳንደር አርኖልድ ጋር በድጋሚ መስራትና ትላልቅ ስኬቶችን በአንድ ላይ የማሳካት እድልንም ያገኛሉ። የምንጊዜም ተቀናቃኛቸውን የካታሎኑን ባርሴሎናና የአሰልጣኝ ሃንሲ ፍሊክን ታክቲክ ለማቆም ምርጡ መሳሪያ ሊሆን ይችላል። ሎስ ብላንኮቹ ክሎፕ በሊቨርፑል ቆይታው ብዙ ስቃይና ጉዳት አድርሰውበታል። ስለዚህ የቀድሞ የሊቨርፑል ተጫዋች ማይክል ኦውን ዩናይትድን ሲቀላቀል እንዳለው ኢፍ ዩ ካን ቢት ደም ጆይን ደም እንዳለው በሊቨርፑል እያለ ማሸነፍ ያልቻለውን ክለብ ተቀላቅሎ ስኬታማ የሚሆንበት ጊዜ አሁን ይመስላል። ነገር ግን ክሎፕ የሬድ ቡል ግሎባል እግር ኳስ ኃላፊነታቸውን ለመልቀቅ ፈቃደኛ ካልሆኑ ሪያል ማድሪድ በእንግሊዝ ወደሚገኙት ሁለቱ ስፓኒያርድ አሰልጣኞቹ ፊታቸውን ያዞራሉ የሚል ዘገባዎችም አሉ። የመጀመሪያው ስፔናዊ አሰልጣኝ ኡናይ ኤምሬ ነው። በእርግጥ ስሙ በተደጋጋሚ ሲነሳ ባንሰማውም በአውሮፓ እውቅና ያለው አሰልጣኝ ነው። የኤሮፓ ሊግን 4 ጊዜ አሸንፏል። በቪያሪያል ታሪክ ለመጀመሪያ ጊዜ የኤሮፓ ሊግን በማሸነፍ በአመቱ በቻምፒየንስ ሊጉም እስከ ግማሽ ፍጻሜ ድረስ በመጓዝ ደማቅ ታሪክን መጻፍ ችሏል። ይህም ብቻ አይደለም። ከቪያሪያል በመልቀቅ ወደ አስቶን ቪላ በመሄድ ላለመውረድ ሲታገል የነበረውን ክለብ ከ41 ዓመታት በኋላ ወደ ቻምፒየንስ ሊግ መልሶታል። አስቶን ቪላ በዚህ ዓመት በቻምፒየንስ ሊጉ ቶፕ 8 ውስጥ ገብቶ በማጠናቀቅ ወደ 16ቱ ጥሎ ማለፍን በመቀላቀል እስከ ሩብ ፍጻሜ ድረስ መጓዝ ችሏል። ታዲያ እስከዛም ድረስ በሜዳው ሽንፈትን ያልቀመሰ ቡድን ነበር። ይህ ሰው በትንሽ በጀት ትልቅ ነገር የሚሰራ ሰው ነው። ሪያል ማድሪድን ከተቀላቀለና ያለውን ሀብት በአግባቡ ከተጠቀመ አስደናቂ ውጤቶችን እንደሚያሳካ ጥርጥር የለውም። በተጨማሪም በላሊጋው ልምድ ያለው ሲሆን ከዚህ በፊትም 3 ጊዜ የወሩ ምርጥ አሰልጣኝ መሆን ችሏል። ሎስ ብላንኮቹ እሱን ከቀጠሩ በጭራሽ መጥፎ ቅጥር አይሆንም። ቪዲዮውን ላይክ ካላደረጉ ላይክ በማድረግና የደወል ምልክቷን በመጫን የኢትዮ ጎል ቤተሰብ ይሁኑ። በ2010-11 ዘስፔሻል ዋን ሪያል ማድሪድን ሲረከቡ ብዙ ኮከብ ተጫዋቾች ቢኖሩትም ውጤታማ ያልሆነውን ክለብ ለማዳን ነበር። ዛሬም
በዛን ጊዜ እንደነበረው ተመሳሳይ ችግር ላይ ይገኛል። ክለቡ በኮከቦች ተሞልቷል፣ ነገር ግን ውጤት አላስገኘም። ለዚህም ነው ፖርቹጋሊውን አሰልጣኝ መመለስ እንደ አንድ ጥሩ አማራጭ ሊሆን ይችላል ተብሎ የሚታሰበው። ሞሪኒዮን ወደዳችሁም ጠላችሁትም ሰውየው አሸናፊ ነው። ለዛም ነው ዘ ስፔሻል ዋን የተባለው። አሁንም ማሸነፍን ከፈለጉ በእርግጠኝነት ሊታሰብበት የሚገባ ሰው ነው። በተጨማሪም ከቅርብ ዓመታት ወዲህ ከሁለቱ አሰልጣኞች አንቸሎቲ እና ዚዳን ጋር እንደተመለከት ነው ሪያል ማድሪድ የቀድሞ አሰልጣኞቻቸው የመቅጠር ልምድ ስላላቸው ይህ ሊሆን ይችላል። ሪያል ማድሪዶች ወደ ሞሪኒዮ ከሄዱ በፊነርባቼ ያለውን ስራ በቅጽበት እንደሚለቅ እርግጠኞች ብንሆን ተራ ግምት አይደለም። በተመሳሳይ አንቸሎቲ ከኤቨርተን በመልቀቅ ወደ ማድሪድ እንደተመለሰው፣ በመጨረሻም የማድሪድን አሰልጣኝነት ሊረከብ ወደሚችለው ወደ ሌላኛው ስፔናዊ አሰልጣኝ ሚኬል አርቴታ እንሻገር። ሪያል ማድሪድ ወጣቱን ስፓኒያርድ አሰልጣኝ ከመድፈኞቹ ለማስኮብለል ይሞክራል የሚሉ ዜናዎች ተበራክተዋል። አርቴታ በአርሰናል ቤት ጥሩ ስራ እየሰራና ከጊዜ ጊዜ እያደገ ያለ ቡድንን እየገነባ ነው። ነገር ግን የማድሪድ ስራ ሁሌም አጓጊ ነው። በተለይም ለአርቴታ ራሱ ስፔናዊ መሆኑን ስናስታውስና ሪያል ማድሪድ ደግሞ በአገሪቱ እንዲሁም በዓለም ውስጥ ካሉ ትልልቅ ክለቦች አንዱ መሆኑን እንዲያስብበት ያደርገዋል። እንዲሁም ከአርሰናል ይልቅ በሪያል ማድሪድ ዋንጫዎችን ማሸነፍ ለእሱ በጣም ቀላል ይሆንለታል ተብሎ ይታሰባል። በማድሪድ የሚያገኘውም የፋይናንስ ድጋፍም በቀላሉ በዓለም ላይ ያሉ ምርጥ ተጫዋቾችን በእጁ እንዲያስገባ ይረዳዋል። ሁልጊዜም በትላልቅ ውድድሮች ቦታ ይኖረዋል። ነገር ግን አሁን እሱን ከመድፈኞቹ ቤት ማስወጣት በጣም ቀላል እንደማይሆን የማይካድ ሀቅ ነው። አርቴታ ከፕሮጀክቱ ጋር በጣም የተቆራኘ ይመስላል። ይህም ብቻ ሳይሆን በአርሰናል ቤት ዋንጫ ማሳካትን ይፈልጋል። አሁን በዚህ የውድድር ዘመን የቻምፒየንስ ሊግ ዋንጫ ቢያሳካስ ወደ ሪያል ማድሪድ ለመቀላቀል ሊያስብ ይችላል። እናንተስ ለሪያል ማድሪድ አሰልጣኝነት የሚሾመው ከስድስቱ ማን ይመስላችኋል? ለሎስ ብላንኮቹ ምርጥ አማራጭ ማን ይሆናል ብላችሁ ታስባላችሁ? ሀሳቡን በኮመንት መስጫ ሳጥን ውስጥ ያጋሩን። ቪዲዮን ከወደዱት ላይክ እና ሼር ያድርጉት። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እና የደውል ምልክቷን በመጫን የኢትዮ ጎል ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ አዲዮስ።